ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ሁሉ ሰላም ነው። ያው ትንሽ ጠፋ ብዬ ዛሬ ተከስቻለሁኝ። እንግዲህ ከእናንተ የምፈልገው ነገር ቻናሌን ሰብስክራይብ ማድረግና ላይክ ማድረግ ነው። እንደነገርኳችሁ አልጨቀጭቃችሁም። የምር ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ምክንያቱም ላይክ ስታደርጉኝ ሰዎች ጋር ተደራሽነቱ ይሰፋል፣ ራሱ ዩቲዩብ ሸር ያደርግልኛል ማለት ነው። ዛሬ ይዤላችሁ የመጣሁት አትንጡ። እዚህ ያለ የቤተሰብ አካል ሊሆን ይችላል፣ ባል ሊሆን ይችላል፣ የተለያየ ሪሌሽንሽፕ ያላችሁ ሰዎች ሊኖሩ ይችላሉና አትንጡ። ኑሮ ተወዷል። ሀገር ሰላም አይደለም። ሀገር ሲረጋጋ ትመጣላችሁ። እኛም መውጫ አተናል። በየት በወጣን እያልን ነው። የሆነ ቻንስ እየፈለግን ነው። ደግሞ አንድ ጊዜ ወጣችሁ የለ እንዴ እንደወጣችሁ መስራት ነው ያለባችሁ ምናምን የሚሏችሁ ሰዎች ማለት ነው። የምር በተለይ ከሄዳችሁ በጣም የቆያችሁ እህቶች፣ ወንድሞች በጣም ቆይታችሁ ግን እንዳትመጡ አጥር የሚያደርጉባችሁ ሰዎች አሉ። እንዳትመጡ ዙሪያውን ሾህ ያደርጉባችኋል። ግን ምን መሰላችሁ፣ ኑሮ ውድነቱን ቢባል የሀገር ሰላምነቱን ቢባል ከእናንተ ጋር ምንም አያይዘው። ለምን እኔ ባለፈው ኮሜንቴ ላይ አንዳንድ እህቶች የሆነ እንትን ሰርቼ ነበረ። ባለፈው ገበያ ላይ አንዳንድ ሸቀጦች የቤት አስቤዛዎች ምናምን ዋጋቸውን ነግሬያችሁ ነበርና ዋጋው ከፍ ይላል ዝቅ ይላል፣ እንዳየሩ ጸባይ በቃ እንዳለው እንዳየሩ ሁኔታ ነው የሚሆነው። እና ትንሽ ነገር ኮሽ ካለ ከፍ ይላል። እንደዚሁ ደግሞ ገበሬው ምናምን የሚያስገባ ከሆነ ምርቱን ምናምን ዝቅ ይላል። እንደ ማንኛውም ሰው ይኖራል። የኑሮ ውድነቱም ምክንያት አይደረግም። የኑሮ ውድነቱስ ምክንያት ቢደረግ እናንተ እዛ ሀገር ስንት ዓመት ልትሰሩ ነው? እናንተ እዛ ሀገር 15 ዓመት 10 ምናምን ዓመት የሆናችሁ እህቶች አላችሁ። ስንት ዓመት ሲሆናችሁ ነው ኑሮ የሚረክሰው? ሲጀምርስ ኑሮ ይረክሳል እንዴ? ያ በአላህ ውሳኔ ሊረክስም ይችላል። ሊርከስልን መርከሱን ነው የምንፈልገው። ግን እንደምታዩት ከዛሬ ዓመት ከዛሬ 2 ዓመት የዛሬውን አነጻጽሩት እንዴት እንደሆነ ተውት። እናንተ የወጣችሁበትን ዓመትና የዛሬ ዓመቱንና የዛሬ 2 ዓመቱን ዛሬ ላይ ሲነጻጸር የትና የት ዛሬና ደግሞ አሁን የሚመጣውን ቀጣይ ዓመትን ስታነጻጽሩት ደግሞ ከፍ እያለ ነው የሚሄደው የምነት ማለት ነው። ስለዚህ እናንተ እዛ ሆናችሁ እዛ ስላልመጣችሁ ስለቀራችሁ ምንድን ነው ኑሮ የሚረክሰው? ከእናንተ ጋር ምን ያያይዘዋል? የሀገር ሰላምነት ደግሞ እናንተ ስለመጣችሁ ጦርነቱ የሚቀጥልበት የሀገር ሰላምነቱ የሚናጋበት እናንተ ስለቀራችሁ ሀገር ሰላም የሚሆንበት። እናንተ የጦር አዛዦች ናችሁ እንዴ? እናንተ አንድ ትልቅ ከፍተኛ የጦር ሰራዊት ናችሁ እንዴ? እናንተ ስመጡ ሀገር የሚናጋው፣ እናንተ ስመጡ ሀገር ጸጥ የሚለው ምን ተራ ግለሰብ ተራ ሲቪል ማህበረሰብ ናችሁ። ስለዚህ ከምንም ጋር አይገናኝም ይህ ማለት ነው። ስለዚህ እንደዛ ብለው ለሚሏችሁ ሰዎች አንደኛ ነገር እዚያ ያለውን ነገር ተመልከቱት። ብር እያልን ስንል ብር አይጠራቀምም የእውነት ማለት ነው። ጨመር አድርጋችሁ እንኳን ሰርታችሁ ብትመጡ እዚህ ከመቸገር ወደ ኋላ አትሉም። የሆነ ነገር ለመስራት ብር ያስፈልጋል። የሆነ ነገር ከፍቶ ለመስራት የሚሆን ለእንቅስቃሴ ብር ያስፈልጋችኋል። ያንን ብር ይዛችሁ መታችሁ ስትሰሩ የሆነ የምትንቀሳቀሱት የገበያ አይነት የተወሰነ አሁንም ትንሽ ብር እንደው ይችን ብር ይዣት መጥቼ ቢሆን ሰፋ አድርጌ እንዲሰራ ትላላችሁ። ልብ ይመኛል። ትልቅ ነገር ነው የሚመኘው። በቃኝ ብላችሁ ይበቃኛል በዚች እሰራለሁ ብላችሁ መታችሁ እዚህ ደግሞ ምን ነው ይችን ያክል ጨመር አድርጌባት ሰፋ ብላ ቢሆን አሁን እኔ ካሰብኩት እንደዚህ ሰፋ አድርጌ ሰራት ነበር እንላለን። በቃ የሆነ ውስጣችን በቃኝን አያውቅም። ቀልብያችን መረጋጋት የለባትም። አትረግመችም ብትሆን አትረጋጋም የኛ ቀልብያ ማለት ነው። ስለዚህ በምትችሉት መጠን እመጣለሁ ብላችሁ እቅዳችሁን ደግሞ ሰው አትጠይቁ። ለምሳሌ ልመጣ ነበረ ልሄድ ነበር እያላችሁ ሰው ካማከራችሁ ወላሂ መቼም ሰው አትሆኑ። መቼም ደግሞ አትሂድ። እዛ ያለው ሰው በራሱ አትሂጂ አሁን እንዴት ብለሽ ምናምን ነው የሚለው እዚህ ያለው ሰው ማለት ነው። እንኳን እዚህ ያለው ሰው ቤተሰብ ጋር ልንጣ ብላችሁ ብትሉ ከ100% ምናልባት 5% 10% ነው ቤተሰብ እንደው ኑ ቶሎ ውለዱ ክበዱ ሊላችሁ የሚችለው። አልበለዛ እስኪ ትንሽ እዩ የኑሮም ሁኔታ የሀገሩም አለመረጋጋት እና እስኪ ትንሽ እዩ። ሁለተኛ እኮ የመውጣት እድሉ የለም ቻንሱ የለም ይሏችኋል። ለወላሂ ሁለተኛ ሰው ጤና ከሆነ ጤናውም የለም እንጂ ሲጀመር ከዛ መታችሁ የሆነ እዚህ ቦታ ላይ ሆናችሁ የሆነ የራሳችሁን ቤት ይዛችሁ መኖር ስትጀምሩ በሽታችሁን ነው የምታዳምጡት ማለት ነው። አልፎም ተርፎም ደግሞ የሚሞትም አለ። ስለዚህ ሲጀምር የሰው ልጅ ጤና ከሆነ መታችሁ 1 ልጅ 2 ልጅ ወልዳችሁ ስደቱ መቼም አያቆምም፣ አቆሙም አያውቅም።
ከሳዑዲ አረቢያ ከሆነ የመጣችሁት መልሳችሁ መግባት ባትችሉ ዱባይ ይኬዳል፣ ኳተር ይኬዳል፣ የተለያየ አረብ ሀገር ይኬዳል። ከዱባይ ከሆነ የመጣችሁት መልሳችሁ ወደ ዱባይ እንኳን መሄድ ባትችሉ ወደ ሳዑዲ አረቢያ መሄድ ይቻላል። ችግር መቼም ቢሆን ሊጠፋ አይችልም፣ አለ ችግር። ግን እናንተ ዘራችሁን ከተካችሁ በኋላ እኔ ባለፈው ያቀረብኩላችሁ ታሪክ አለ። ልክ የእሷን አይነት ታሪክ እንዳያጋጥማችሁ ቢያንስ ወልዳችሁ እንኳ ተመልሳችሁ ስደቱን ታገኙታላችሁ። ስደቱ መቼም በማንኛውም ሰዓት ላይ አለ፣ ልጅ ግን በማንኛውም ሰዓት ላይ የለም። በነገራችን ላይ ወዲያውም ከስደት መታችሁ እርግዝናም ላይ ይፈጠር ይችላል። ለምን እዛ ከተጎዳችሁት አንጻር ካሳለፋችሁት አንጻር እዚህ ላይ እንደ ማንኛውም ሰው ቶሎ ላይ ይቀበላችሁ ይችላል። ቶሎ የቀልባችሁ እንዳሰባችሁት ላይሆን ይችላል። ስለዚህ ሁሉም ነገር በቃ በጊዜው ነው የሚሆነው። ሁሉም ነገር በሰዓቱ ነው የሚሆነው። ሰዓቱ ካለፈ በኋላ ጊዜው ካለፈ በኋላ ወይ መጸጸት ነው ወይ የጤና መጉደል ነው ወይ የሰው በታች መሆን ነው። ከባድ ነው እና ለስደቱ በየትኛውም ሰዓት ላይ ታገኙታላችሁ። እናንተ የምፈልጉበት ሀገር ላይ እንኳ ባይሆን እናንተ የማፈልጉበት ሀገር ላይ ሄዳችሁ ችግርን ማባረር ትችላላችሁ። በተወሰነ መንገድ ችግርን መቅረፍ ትችላላችሁ። የታሰዳችሁ ማለት ነው። ልጃችሁን ተክታችሁ ራሳችሁን ተክታችሁ ማለት ነው። ስለዚህ እንደዚህ ብሎ ለሚላችሁ ሰው ቦታ እንዳትሰጡ፣ አላማችሁን ሳትስቱ እናንተም እንደው ድንገት ብድግ ብላችሁ መታችሁ እዚህ ደግሞ እንዳትበሳቆሉ፣ ከሰው በታች እንዳትሆኑ። እዚች ሀገር ላይ ጤናና ገንዘብ ብቻ ነው የሚያገለግላችሁ። የምሬ ልንገራችሁ፣ ጤናና ገንዘብ ብቻ። ጤናና ገንዘብ ካላችሁ ጤናችሁ አልሐምዱሊላ ጤና ናችሁ። ገንዘብ ካላችሁ ደግሞ ምንም ሰርታችሁ ትኖራላችሁ። ከፍ ያለ ገንዘብ ካላችሁ እንደየስራው ደረጃ ከፍ ያለ ነገር ትሰራላችሁ። ዝቅ ያለ ብር ካላችሁ ዝቅ ያለ ነገር ተነስታችሁ ከፍ ትላላችሁ። ዛሬ ዝቅ ብላችሁ ስትሰሩ ነው ከፍ ልትሉ የምትችሉትና መስራት ትችላላችሁ። ደግሞ በቃ የውሳኔ ሰው መሆን፣ ለሰው አለማማከር፣ ብራችሁን 5 10 ሳትሉ ማጠራቀም፣ ሳታጠፉ 10 ለምሳሌ በሳዑዲ ሪያል 5 ሪያል 10 ሪያል እንንቀዋለን። ካርድ ምናምን ነው የምንገዛበት። እኔ ባለፈው 10 አጋጣሚ ፖርሳይን ክፍት ሳደርግ 10 ብር አገኘሁና 10 ብር ሲወስድ ባንክ ቤት ሳስመነዝራ 300 ብር ሆኖ ወጣ። ተመልከቱት እንግዲህ 300 ብር ማለት ገበያ ገብታችሁ እንግዲህ የዕለት ወጫችሁን ሸፍናችሁበት ትመጣላችሁ። አስቡት 10 ሪያል ማለት ነው። ለዛውም እጃችሁን ስመው ነው የሚዘረዝሯችሁ። ሌላም ካለ አንጪ ምናምን ብለው ማለት ነው። ስለዚህ 10 ሪያል 300 ብር ከተመነዘረ አስቡት። 5 10 እያላችሁ አጠራቅማችሁ በራሱ መታችሁ እዚህ ሲቸግራችሁ ብታወጡት፣ ወዲያው ደግሞ አጠራቅማችሁ መታችሁ ትልቅ ስራ የራሳችሁን የሆነ ስራ ብትከፍቱ፣ ብር ብቻ ነው የሚያጥም። እንደ ቀልድ አትውት። ይሄን 5 10ን እንደ ቀልድ አትውት። ይሄ ሱቅ፣ ኢጃዛ፣ የተለያዩ ቦታዎች፣ ምግብ ቤቶች፣ መዝናኛ ቦታዎች ራስን ዘና ማድረግ በእርግጥ ጥሩ ነው። ግን ሳይበዛና መልካም ጓደኛ ደግሞ እንብላው እናጥፋው እናክሰረው የሚል ጓደኛ ሳይሆን እንለወጥ፣ እስኪ እንስራ፣ ቁብ እንጣል። እንደዚህ በኸይረ ነገር ላይ የሚሰባሰቡ እህቶችን ጓደኛ ማድረግ፣ ብራችሁን በቃ በአጠቃላይ ብራችሁን ያዙ። የምር ብር ነው የሚያገለግላችሁ። ብር ከሌላችሁ ቤተሰብ የማይወዳችሁም ብዙ እህቶችም አላችሁ፣ ብዙ ላይፍ ያለፈባችሁ በቤተሰብ ከዛ ተሞክሮ ታደርጋላችሁ ብዬ አስባለሁ እናንተ ማለት ነው። እንደዚሁ ደግሞ ምንም ችግር ላልደረሰበት አሁንም ማይንካው ለወደፊት ማይንካው ግን አለብኝ ብሎ ብሩን ማያዙ ብሩን ማጠራቀሙ የተሻለና ኸይረ ነገር ነው። እዚህ መቶ የሰው እጅ ማየቱ በጣም ነው የሚያስጠላው የምር እና እንደዛ ነው ብዬ የምላችሁ። የዛሬው ሀሳቤ ይዤላችሁ የመጣሁት እዚህ ከሚሉት አንጻር ሰምቼ ነው። ቤተሰብ የሚባል አካል ባል የሚባል አካል ስለሰማሁ ነው የምር። በቃ እዚህ እንዴት ሁነው እንደሚኖሩ የምሬን ነው የምላችሁ። እናንተም ሶሻል ሚዲያ ላይ ታውታላችሁ። በእርግጥ እንዴት ሆነው እኛን አትምጡ ይላሉ፣ እነሱ ግን እንዴት አይነት ኑሮ እንደሚኖሩ የሚል ኮሜንት ስለማይ እንዴት ሆነው እንደሚኖሩ ብታዩ ማለት ነው። ስጋው ቢሆን ስጋ አይቀርም፣ ወተት ቢሆን ወተቱ አይቀርም፣ ቅቤው ቢሆን ቅቤው። የሚፈልጉትን አይነት ነገር በዓል ተጠብቆ አይደለም ስጋ የሚበላው። ድሃ የተባለበት እንኳ አካባቢ ማለት ነው። በቃ እንደምንም ሆኖ ኑሮ ቢወደድም ማለት ነው ከኪስ ብር አይታጣም። በቃ ሆድ ጾም አያድርም። ያ ማለት ደግሞ የአላህ ኒዕማ ነው። በቃ አላህ ኑሮውን ሲወደድ በረከት አድርጎበታል። ውጭ ላይ ደግሞ ሁሉ ነገር ውድ ሁን እንጂ ቤት ውስጥ በረካ ነው። የሚገርማችሁ ነገር በጣም በረካ አለው ቤት ውስጥ ያለው ህይወት ያለው አኗኗር ማለት ነውና በቃ ትኖሩታላችሁ። የምሬን ነው የምላችሁ። በጣም ነው በቃ መታችሁ ትኖሩታላችሁ። ብቻ ውስጣችሁን አሳምናችሁ ስደት ተመልሼ ላልሄድ አገሬ ላይ ምንም ይሁን ምንም ሽጬ ልደር ብላችሁ ወሰናችሁ መምጣት ነው። በተለይ ቤታችሁን ከጨረሳችሁ
ቤት ደግሞ ከሌላችሁ ቤት የለኝም ብላችሁ ምንም እንዳይሰማችሁ። ዋናው ስራችሁን ከያዛችሁ ስራችሁን እየሰራችሁ ተከራይቶ መኖር አለ፣ ብዙ ነገር አለ፣ ብዙ አማራጮች አሉት እና የተሻለውን ነገር አላህ ይምረጥላችሁ። ለእናንተ ለመምጣት ያሰባችሁ በሰላም ያምጣችሁ። መስራት ለምፈልጉ በጤና በአፊያ የምትሰሩ አላህ ያድርጋችሁና ከምንም ነገር የማንንም ወሬ ሰምታችሁ እንደው በማንም ወሬና በማንም ሀሳብ ላይ አእምሯችሁን ቢዚ አድርጋችሁ በማንም ሰው ትከሻ ላይ አትጓዙ። በራሳችሁ ቁሙና በራሳችሁ ውሳኔያችሁን ለማስተካከል ኑሯችሁን ለማስተካከል ነው መወሰን ያለባችሁ። ይሄን ነው የምላችሁ። በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።